ይሁን እግዚአብሔርን እጅግ አድርገን እናመሰግናለን። እስቲ እግዚአብሔር ልጅ ነኝ የምትሉ ኦኬ እሺ እግዚአብሔር ልጆች አሉት ግን አይሰሙትም። እግዚአብሔር ልጆች አሉት ግን ፈቃዱን አያደርጉም። እግዚአብሔር ዛሬ ጥሪና ማጽናኛ አለው። ሁለቱም አለው። ልክ ከመዝማሬው ጀምሮ እንደሰማነው ጥሪ ያለው እንዲደመጥ እንዲሰማ ፈልጋል እግዚአብሔር። ዛሬ የምንመለከተው ገላትያ ምዕራፍ 5 ይሆናል። ገላትያ ምዕራፍ 5 ላይ እግዚአብሔር የሚነግረን በመንፈስ ተመላለሱ የሚል በመንፈስ ተመላለሱ፣ በመንፈስ ቅዱስ ተመላለሱ፣ በክብር መንፈስ ተመላለሱ፣ ገዢ በሆነ መንፈስ ተመላለሱ። ይህንን ታላቁን እግዚአብሔርን እየሰማችሁ ተመላለሱ። እንግዲህ እንደምታስታውሱት በአጠቃላይ ገላትያ የነበረው ገዢ ሐሳብ የተመለከት ነው። ምንድነው? ከእግዚአብሔር ከተቀበልነው መገለጥ በኋላ የሚመጣ የሰይጣን እንቅፋት አለ የሚል ሐሳብ ነበረ እና እግዚአብሔር በገላትያ ውስጥ ከዚህ መገለጥ እንቅፋት ከሚሆንብን ሁሉ በክርስቶስ ተግሣጽ ልባችን እንዲቀና በየምዕራፉ እየተናገረን ነው እዚህ የደረስ ነው። ቀደም ሲል በእያንዳንዱ ምዕራፍ ሲናገረን ነበር። ምዕራፍ 1 ላይ ወንጌል በመገለጥ ተሰጥቶናል የሚል ተመልክተናል። ምዕራፍ 2 ከክርስቶስ ጋር ተሰቅለናል። ምዕራፍ 3 ከአዚም በእምነት እንውጣ የሚል፣ ምዕራፍ 4 የእግዚአብሔር ልጆች ናችሁ፣ በዚህ ደግሞ በመንፈስ ተመላለሱ ይለናል እግዚአብሔር። በዚህ በምዕራፍ 5 በተለይ በንጽጽር የሚቀርበው ምንድን ነው? በሕግና በመንፈስ መመራት ነው። በምንና በምን? በሕግና በመንፈስ መመራት ነው። ሕግ ብለን ስንል አስቀድሞ የሚናገረው ስለ ሙሴ ሕግ ነው። ግን ያ ብቻ አይደለም። ሕግ ብለን ስንል ማንኛውም ነገር ሮሜ ምዕራፍ 1ን 2ን ስናነብ በህሊና እንኳን ያለ አድርግና አታድርግ የሆነ ትእዛዝ ካለ ገዢ ከሆነ ያ ሕግ ነው ለራሱ። በህሊናችን በራሳችን ውስጥ ካለ ያ ራሱን የቻለ ሕግ ነው። ምን አድርጎናል? ገዝቶናል፣ መርቶናል ማለት ነው። ስለዚህ በሕግ መኖርና በመንፈስ ቅዱስ መኖር መመላለስን የእግዚአብሔር ቃል ገላትያ ምዕራፍ 5 እያነጻጸረ ያሳየናል። እና በመንፈስ ቅዱስ መመራት መጨረሻ ላይ የሚያደርሰው ምን ላይ ነው? የመንፈስ ቅዱስ ፍሬዎችን ወደ ማፍራት ያደርሰናል። ይህ ገላትያ ምዕራፍ 5 ታዋቂ የሆነውን የመንፈስ ቅዱስ ፍሬ የምንመለከትበት የምናገኝበት ምዕራፍ ነው። የመንፈስ ቅዱስ ፍሬዎችን ሁላችንም እናውቃቸዋለን። ይህንን የምናገኘው በዚህ ነው። በምንድን ነው የሚገኘው? በመንፈስ ቅዱስ ስንመላለስና ስንመራ ነው። እስቲ ክፍሉን ላንብብና ሳነብ የምትፈልጉትን እፈልጋለሁ፣ ማትፈልጉትም አልፈልግም በሉኝ። እስቲ ጮክ ብላችሁ ምላሽ ሰጡኛላችሁ። እኔ ላንብብ። ገላትያ ምዕራፍ 5 ቁጥር 19 የሥጋ ሥራ የተገለጠ ነው። ሳነብላችሁ እፈልጋለሁ ወይም አልፈልግም በሉኝ። እሺ እናንተ ትመልሳላችሁ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣
ቅናት እባካችሁ ልለምናችሁ ተናገሩ። አልፈልግም የሚለውን ተናገሩ። በልብ እምነት ብቻ አይደለም የምንኖረው፣ በመናገርም ነው። በምስክራቸው ቃል ድል ነሱት ይላል። ስለዚህ እንድትናገሩ አበረታታችኋል። ዝም አትበሉ። አልፈልግም በሉ። ምን ላይ ነው የደረስነው? ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። እሺ ቁጥር 22 ላይ ሄዳለሁ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት። ጥሩ ነው ያልነው። ክፉን አልፈልግም ያልነው ትክክል ነው። መልካሙን ደግሞ ፈልጋለሁ ያልነው ትክክል ነው። ይሄ መንደርደሪያና መጀመሪያ ሐሳብ ነው። ግን ስለፈለግንና ስላልፈለግን አይሆንም። ቁጥር 17 ሄደን ወደ ኋላ ስንመለከት እንዲህ ይላል፣ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ ምን አትችሉም። የምንወደውን ልናደርግ የምንችል ሰዎች አይደለንም። ግን ቁጥር 16 ላይ መልሳለሁ። በምንድን ነው የሚቻለው ታዲያ? የወደድነውን ነገር ልንኖር የምንችለው ብዙ ሰው አለ፣ ብዙ ክርስቲያን አለ ዛሬ ደስተኛ አይደለም፣ ያረፈ አይደለም፣ የሚወደውን ነገር አላደረገም፣ አላገኘም። ለምንድን ነው? ሚስጥሩ ይሄ ነው። ገላትያ ምዕራፍ 5 ተመልከቱ፣ ቁጥር 16 ምን ይላል? ነገር ግን እላለሁ በምን ተመላለሱ? በመንፈስ ተመላለሱ። ሰው በመንፈስ ሲመላለስ የሚወደውን ሁሉ ያደርጋል። እንጸልያለን። የዘላለም አምላክ እግዚአብሔር እናመሰግንሃለን። ስለዚህ ጊዜ ክብር ለአንተ ይሁን። አንተ እግዚአብሔር ነህ፣ ብቻህን ጌታ ነህ። ትገስጻለህም ደግሞም ታጽናናለህ። ተግሳጽህ የፍቅር ነው፣ የጽድቅ ነው። ደግሞም ማጽናናትህ የዘላለም ነው። ክብር ለአንተ ይሁን። ገስጸን፣ መገሰጽ በሚገባን ነገር አንጥፋ። የማንወደው ይዞን አይሂድ። የማንፈልገው አይውረሰን። ደግሞም ማጽናናን፣ አይዞ ልጄ በለን፣ እረዳሃለሁ በለን፣ እደርስልሃለሁ በለን፣ አቆምሃለሁ በለን። እንፈልጋለን ማጽናናትን። እንዳንዝል የሚደግፈን መንፈስ በመካከላችን ይለፍ። ስንፍናችንን ሁሉ ስለተውክልን ክብር ላንተ ይሁን። መተን ይቅር በለን እስክንልህ ማጠብቅ ጌታ፣ ስንመጣ ሁሉ ጊዜ እጅህን ዘርግተህ ከሩቅ አይተህ መጎሳቆላችንን ልጄ ብለህ የምትቀበለን ጌታ ክብር ላንተ ይሁን። ታውቃለህ መጎሳቆላችንን፣ የት ጋር እንደተጎሳቆል፣ የት ጋር እንደተራብን ታውቃለህ። ስለዚህም ከሩቅ አይተህ ልጄ መጣ ትላለህ፣ ትቀበለናለህ። ክብር ላንተ ይሁን። ይቅር ተብለን ደግሞ ጌታ ሆይ ወደ ቅፍ ውስጥ መግባት ይሁንልን። ወደሚሞቀው ቅፍ ውስጥ፣ በረከት ወዳለው ቅፍ ውስጥ መግባት በክርስቶስ ስም ይሁንልን።
የአጋንን ተግዳሮት ዛሬ የተወጋ ይሁን፣ የፈረሰ ይሁን። እናመሰግንሃለን። ክብር ታላቅነት ለስም ይሁን። በመካከላችን ተመላለስ። የልብን ሐሳብ ንገረን። እንወድሃለን በኢየሱስ ክርስቶስ ስም አሜን። እንግዲህ የገላትያ አጠቃላይ ገዢ ሐሳብ ምንድነው ብለን ካልን ከጸጋው ሳንወድቅ ክርስቶስ ባወጣን ነፃነት ለመቆም እንድንችል በመንፈስ እንመራ የሚል። ሰው በመንፈስ ካልተመራ ምንም ነፃ ይውጣ እንጂ ተመልሶ እንደገና በባርነት ቀንበር ይያዛል ይለናል ሐዋርያ ጳውሎስ። ቁጥር 1 ላይ ይህንን ብሎ ነው የሚጀምረው። ምን ይላል? በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ደግሞ መያዝ አለ ማለት ደጋግሞ መያዝ አለ። ሚስጥሩ ምንድን ነው? ጸንቶ መቆም ነው። ጸንቶ ደግሞ ሊቆም የሚቻለው በመንፈስ ቅዱስ ስንመራ ብቻ ነው። በመንፈሴ እንጂ በኃይልና በብርታት አይደለም፣ በእግዚአብሔር መንፈስ ነው። ደስ ወደሚለው ወደ መንፈስ ቅዱስ ፍሬ ወደ ተንዠረገገው ልንደርስ የምንችለው በመንፈስ ቅዱስ ስንመላለስና ስንመራ ነው። እነዚህን ሁለቱን ነገሮች ንጽጽሮች እስኪ እንመልከት። መጀመሪያ በሕግ ለመጽደቅ መፈለግ። ይህንን እንመልከት። በሕግ ለመጽደቅ ሲፈልግ አንድ ሰው በሕግ ሲመላለስ፣ ቅድም እንዳልኳችሁ የሙሴን ሕግ መፈጸም ብቻ አይደለም። በእርግጥ በዚህ ክፍል የሚናገረው ስለ ሙሴ ሕግ ነው። ነገር ግን የተለያየ ሕግ አለ። በአእምሯችን በልባችን የያዝነው ሕግ፣ የሀገር ሕግ አለ፣ የቤት ሕግ አለ፣ የአስተዳደግ ሕግ አለ፣ የማንነት ሕግ ደግሞ አለ። እኔ ይህንን አልወድም እንላለን። እኔ ይህንን አልወድም እንላለን። ሕግ አድርገን የያዝነው ነገር በመጀመሪያ ቁጥር 4 ላይ ሄደን ስንመለከት በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ምን ሆናችኋል ይላል። ተመልከቱ፣ ቁጥር 4 ላይ ተመልከቱ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ምን ሆናችኋል? ከጸጋው ምን ሆናል? ወድቃችኋል። ሰው በሕግ ሊመላለስ ከፈለገ በአድርግና አታድርግ መንፈስ ቅዱስን ጆሮ ዳባ ልበስ ካለ በውስጣችን ሆኖ የሚናገረንን የሚመራንን መንፈስ ቅዱስ ችላ ካልን ሰው ሳያውቀውና ሳያስበው ምን እንደነካው ሳያውቅ ምን እንደደረሰበት ሳያውቅ ምን ሆኛለሁ እያለ ወድቆ ያገኛል። ራሱ ተንከባሎ ያገኛል። ራሱ ጂፒኤስ እንኳን እንድንሰማው ይፈልጋል። Turn what? Turn right. Turn left. Pass this light. And the next light. Turn right. ይለናል። ምን መሆን አለብን? መከተል አለብን። መታዘዝ አለብን። ያዛል። በውስጣችን ያለው መንፈስ ቅዱስማ ምን ያህል መደመጥ አለበት? ብናዳምጠው በውስጣችን ያለውን መንፈስ ቅዱስ ወደ እረፍት ያደርሰናል፣ ወደ ሰላም ያደርሰናል፣ ወደ መንፈስ ቅዱስ ፍሬዎች ሁሉ ያደርሰናል። ዛሬ ያለው ግራ መጋባት ይሄ ነው ሚስጥሩ። በውስጣችን ያለው መንፈስ ቅዱስን አለመስማት ነው። የእግዚአብሔር ጸጋ ከላይ እንዲዘጋ ያደርግብናል ሳንሰማው ስንቀር። የእግዚአብሔር ጸጋ ከላይ የሚንቆረቆረው መንፈስ ቅዱስን የሰማነው እንደሆነ ነው። መንፈስ ቅዱስ ሲደመጥ ጸጋ ከላይ ይወርዳል። እንግዲህ በሕግ ለመጽደቅ መፈለግ በባርነት ቀንበር ውስጥ መያዝ። ባርነት ማለት ኃጢአት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8:31 እስከ 34 እንደተናገረው ባርነት የሚለው የሚወክለው ኃጢአትን ነው። ክርስቲያኖች ሆነን በእግዚአብሔር ቤት የተመረጥን ሆነን የሚያታግለን ነገር ይኖራል። የማንወደው የሚያታግለን ነገር፣ ልክ አይደለም የምንለው ነገር ይይዘናል። በመንፈስ ቅዱስ ካልተመራን፣ መንፈስ ቅዱስ እግዚአብሔር ስለሆነ
በየት ቦታ ብናልፍ ምን ቦታ ምን ብናደርግ ትክክል የሚያቅሱ ስለሆነ እሱ ነው የሚመራን። እንግዲህ ከሕግ በታች መሆን መልካም ከሆነው ለእውነት መታዘዝ ሩጫ እጉል ያረጋል። እጉል ስታግኔት ያረጋል ማለት ነው። እጉል ያረጋል፣ ይታጎላል፣ ስታግኔት ይሆናል። በቃ ይታሰራል፣ ይቀዘቅዛል፣ ወይም ይዳፈናል ማለት ነው። እንደ እርሾ ይሰራጫል። ቁጥር 8 ላይ ሄደን እንመልከት። እንዲህ ይላል፣ ጥቂት እርሾ ሊጡን ሁሉ ያቦካል። ጥቂት ሕግ ነው ተብሎ የሚባል አይደለም ማለት ነው። እችን ልታዘዝ አንድ መገረዝ ነች። ምን አለች? ኖ እርሾ ጥቂት ነው ተብሎ ይናቃል። ብዙ ነው የሚጨመረው። እህቶች እንዴት ነው? እርሾ ብዙ ነው የሚጨመረው? ጥቂቷ ትበቃለች አይደል? ጥቂቷ ከተጨመረች ሁሉ ጥቂት ሕግ ነው የምታዘዘው። አንድ ሕግ እኮ ነው የምታዘዘው። አዳምን ብንሆን እንደዚህ አንልም እንዴ? እግዚአብሔር አንድ ፍሬ ነው የበላሁት፣ እንደው አሁን ይሄ ሁሉ እንደው እንትን ይመጣብኛል አንልም? ስንት ፍሬ ነው የበላው? አንድ ፍሬ። አንድ ፍሬ ኃጢአት ነው፣ ኃጢአት ነው። ሁለንተናውን ነው ያረከሰው። አንዱ ኃጢአት በሁለንተናው ነው በአዳም የተሰራጨው። ሁለንተናውን ነው የጣለው። ከእግዚአብሔር ክብር ነው እንዳለ ያወረደው ማለት እንደ እርሾ ነው የሚሰራጨው ማለት ነው። ስለዚህ ሕጋዊነትን ዝም ብሎ አንድ ቦታ ማቆም አይቻልም። በራስ ጥረት ለመጽደቅ መሞከር፣ በራስ ጥረት እግዚአብሔር ለማስደሰት መሞከር እንደው አንድ ቦታ እንደው ዝም ብለን ልናስቀምጠው እንችላለን። የሚገርመው ሌላው ነገር ምንድነው? ቁጥር 9 እና 10 ላይ በሕግ ጸድቃለሁ ብሎ ሲል ሰው የሚደርስበትን ሲናገር ወደ አለመረጋጋትና ግራ መጋባት ውስጥ እንደሚገባ ይናገራል። ቁጥር 9 እና 10 እንደዚህ ይላል፣ የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኜ፣ የሚያናውጧችሁ ማንም ቢኖር ግን ፍርዱን ሊሸከም ነው። ምን የሚያደርጋችሁ? የሚያናውጧችሁ ይላል። መናወጥ ውስጥ ይከታሉ፣ ግራ መጋባት ውስጥ ይከታሉ ማለት ነው። እነዚህን ሰዎች ነው እነሱ ግራ ተጋብተው ከሆነ ይላል ሐዋርያ ጳውሎስ ምን ይላል ቀጥሎ? ቁጥር 12 ላይ ስትመለከቱ እነዚህ የሚያውኳችሁ ምን ይሆኑ ይላል። ቁጥር 12 ላይ ምንድን ነው? የሚያውኳችሁ ምን ይሆኑ? ይቆረጡ በሉ እስቲ። ምን ማለቱ ነው ይቆረጡ ሲል? ይሄ ግራ መጋባት የሚፈጥሩ የሚያናውጡ ሰዎች ምን ይሁኑ? ይቆረጡ ብሎ ሲል አማርኛው ጥሩ ሆኖ አልተተረጎመም። አዲስ ትርጉም ያዘ አለ። ምን ይላል? ግራ የሚያጋቧችሁ ሰዎች የራሳቸውን መድረሻ ብቻም ሳይሆን ይጎንድሉ። መጎንደል ምንድን ነው? ይጎንድሉ ማለት እንግሊዘኛው ኢማስኩሌት ያደርጉ ይላል። ኢማስኩሌት ማለት ምን ማለት ነው? መገረዝ ጫፉን ቆዳውን ብቻ ሳይሆን እንዳለ ዋናውንም ማለት ነው። እንዳለ ዋናውንም ምን ያድርጉ? ይጎመዱ ማለት ነው። አዎ እሱ ነው ትርጉሙ። አሁን እንዳለ በቃ እንዳለ ለሕግ መቅናት እስከ ምን ያደርሳል ማለት ነው? ይሄን ያህል አካልን እስከ ማጣት ይደርሳል ማለት ነው። አይሁዳውያን እንደዛ ናቸው። በምንና በምን ትሄዳላችሁ አላቸው ጌታ ኢየሱስ ክርስቶስ። በየብስና በባህር ትሄዳላችሁ። ማቴዎስ ወንጌል 23:15 ላይ ሄዳችሁ ስትመለከቱ በየብስና በባህር አንድ ሰው ለማሳመን በቃ የማትፈነቅሉት ድንጋይ የለም። ራስን እስከ ማጣት ድረስ፣ ሰውነትን እስከ መጉዳት ድረስ ይደርሳል። ሰው በሕገኝነት ውስጥ ከገባ ለሰውነቱ እንኳን አይራራም። ሰውነቱን እስኪጎነድል ድረስ ይደርሳል ማለት ይከፈለጉ
ይቆረጡ፣ ወደዛ ይደርሳሉ። እንደዚህ ነው ቅናታቸው ነው እያለ ያለው ሐዋርያ ጳውሎስ እኮ። የመጨረሻው ምንድነው? የሥጋ ሥራን ያፈራል። በመንፈስ ቅዱስ አለመመራት የሥጋ ፍሬን ያፈራል። ቅድም ያው እንግዲህ አንብበናል። ትምክት ያመጣል። ቁጥር 26 ላይ ስትመለከቱ የሥጋ ፍሬ በሥጋ እንትን ማለት ቁጥር 26 ላይ ስትመለከቱ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። ሰው በራሱ እንደ ጸደቀ ምልክቱ ምን እንደሆነ ታውቃላችሁ? ይኮራል። እኔ እንደዚህ ያለ ፈሪሳዊ አይደለሁም። እሷን አታቋትም እንዴ? እሱን አታቁትም እንዴ? ሲጨማለቅ የነበረ ሰው አይነት ነገር ካለ ሰውየው በጌታ ጸጋ ሳይሆን የሚመካው በሕግ ራሴ አድርጌያለሁ ብሎ በሚመካው ነው። በየሳምንቱ ጦማለሁ፣ ካለኝ ሁሉ አስራት አወጣለሁ አይነት ነገር ትምክህት ነው ማለት። በመንፈስ መመላለስስ በዚህ ክፍል ላይ ደግሞ ደጋግሞ በመንፈስ ቁጥር 16 ላይ በመንፈስ ተመላለሱ፣ ቁጥር 18 እንዲሁ በመንፈስ ተመሩ፣ በመንፈስ ኑሩ፣ ቁጥር 25 ላይ እንደዚሁ ይላል። ደግሞ ደጋግሞ ምን ያደርገናል? በመንፈስ ስንራመድ ቁጥር 5 ላይ በእምነት ወደሚገኝ ጽድቅ ይመራናል። መንፈስ ቅዱስ የሚያደርገው ነገር ወደ ራሳችን እንድናይ ሳይሆን ወደ ክርስቶስ እንድናይ ነው የሚያደርገው። ቅድም በጸሎት ላይ እንደሰማ ነው ክርስቶስን ነው የሚያከብረው። በመካከላችን የክርስቶስን ጽድቅ ከፍ አድርጎ ያሳየናል። ቁጥር 6 ላይ የእውነተኛ እምነት ማረጋገጫ የሆነውን ፍቅርን ደግሞ በውስጣችን እንዲያፈራ ያደርጋል። ቁጥር 6 ላይ ስትመለከቱ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ ይላል። እውነተኛ እምነት ካለን ፍቅርን ያፈራል። ጄኒውን ላቭ ካለ፣ እውነተኛ ፍቅር ካለ፣ እውነተኛ እምነት ካለን፣ እውነተኛ እምነት በክርስቶስ ማመን ካለ ያመንነው አምላክ የፍቅር አምላክ ስለሆነ የምናፈራው ፍሬ ምንድን ነው? ፍቅር ነው። ፍቅር ነው። አንድ እምነት እውነተኛ እምነት መሆኑን መፈተሻው ነገር ምን አለው ወይ? ፍቅር አለው ወይ? ፍቅር ከሌለው ምን አይደለም? ስሜት ነው፣ ሕግ ነው፣ የራስ ፈቃድ ነው፣ የመሰለውን ነው እየተናገረ ያለው። ፍቅር እስካለው ድረስ ብቻ ነው ምን የሆነው? ይኸው ቃሉ እኮ ነው የሚናገረው። ቁጥር 6 ላይ ቃሉ የሚናገረው ይሄን በክርስቶስ ኢየሱስ ከሆነ በፍቅር የሚሰራ እምነት ነው እኛ የምናውቀው። በጥላቻ አይደለም፣ በመለያየት አይደለም፣ በመከፋፈል አይደለም። እኛ የምናውቀው እምነት አይደለም፣ በፍቅር ነው የሚመላለሰው ይላል። እንግዲህ በመንፈስ የሚመላለሱ አምኛለሁ የሚል ኑባቤ ወይም ኮንሰፕት ሐሳብ ብቻ አይደለም ያላቸው። በግብሩ በተግባራቸው በፍቅር የሚገለጥ እምነት ነው ያላቸው። እንግዲህ እምነት መሆኑ የሚፈተሸው በክርስቶስ ፍቅር ሲሆን ነው ማለት ነው። ካልሆነ ገና ነው። ሌላው ቁጥር 11 ላይ የምንመለከተው የክርስቶስ መስቀል መካከለኛ ይሆናል፣ ማዕከላዊ ሴንትራል ይሆናል ማለት ነው። በመንፈስ ቅዱስ ስንመላለስ ማዕከለኛው ዋናው ነገር የክርስቶስ መስቀል ነው። በቃ ማዕከለኛው ነገር። ቁጥር 11 ላይ ምን ይላል? ተመልከቱ። ቁጥር 11 ላይ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል ይላል። መስቀል ለሐዋርያው ጳውሎስ የሕይወቱ ማዕከላዊ ነገር ነው። ክርስቶስ ከተሰቀለ በቀር ሌላ ነገር እንዳላውቅ ይላል። ለአይሁድ ግን ማሰናከያ ነው፣ የሚሰደድበት ምክንያት ነው ብሎ ይላል። እንግዲህ
መስቀሉ በመንፈስ የመመላለስ ማዕከላዊ እሴት ነው ማለት ነው። ለአይሁድ ማሰናከያ እንደሆነ አንደኛ ቆሮንቶስ 1:23 ላይ እንመለከታለን። ያው የመሰደድም ምክንያት ነው። በመንፈስ ለሚመሩ ግን እውነት አርነት የሚያገኙበት መንገድ መስቀሉ ነው። ቁጥር 24 ላይ ተመልከቱ። ሁላችሁም ተመልከቱ። ቁጥር 24 ላይ ቁልፍ ሐሳብ ያዘች ነች። የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ምን አረጉት? በመንፈስ ቅዱስ ሰው ሲሄድ ምን ያደርጋል? የስጋን ምኞት ሌላስ? የስጋ ምኞቱን ፈቃዱን ምን ያደርጋል? በመንፈስ የሚመላለስ ወስዶ ምን ያደርጋል? ይሰቅለዋል። የመስቀል ብቃት ያገኛል። የመስቀል ብቃት የምናገኘው በመንፈስ ቅዱስ ስንመራ ነው። በመንፈስ ቅዱስ የሚመራ ሰው መስቀል ይችላል። ቁጣ ነው መስቀል ይችላል። ትዕቢት ነው መስቀል ይችላል። ዘማዊነት ነው መስቀል ይችላል። በምን ሲመራ? በመንፈስ ሲመራ። ሰቀሉ ነው የሚለው፣ አደረጉ ነው የሚለው። ምናልባት የሚል ነገር የለም። አደረጉ፣ ሰቀለው ነው የሚለው እዚህ ላይ። ሰቀሉ። የክርስቶስ የሆኑት በመንፈስ ቅዱስ የሚመላለሱት በመንፈስ ቅዱስ የሚመሩ የሚሄዱ መስቀል ይችላሉ። የማያረጉ ግን በመንፈስ ቅዱስ የማይመላለሱ ግን አይሰቅሉም። እንደ ልብ በቃ እንደ ልብ ነው። ይሄ የሥጋ ምኞቱና መሻቱ እንደ ልብ ነው፣ የተዘራ ነው። እዚህም በዚህም በእጅ በእግር ሁሉ የሞላ ነው። አይቻልም። አንዱ ክርስቲያን በመንፈስ ቅዱስ አልተመላለሰም እና ይሄዳል። ትግል ይሆንበታል። የኃጢአት ትግል ይሆንበታል። እየመጣ ይናዘዛል፣ እየመጣ ይናዘዛል፣ እየመጣ ይናዘዛል። በኋላ አለ ይሄ ጦርነት አይደለም እንዴ አለ። ጦርነት አይደለም እንዴ አለ። አዎ ጦርነት የሆነበት በምን ስላልተመላለሰ ነው። በመንፈስ ቢመራ ሄዶ ምን ያደርጋል? ይሰቅላል። ይሰቅላል። በመንፈስ ያልተመራ የሌላውን ነው ሊሰቅል ሁሉ የሚናገረው። በፍጹም ስለ ራሱ አይናገርም። የሌላውን ሊሰቅል። እኔ በመንፈስ ካልተመራው የተፌን ነው በቃ ሊሰቅል የምፈልገው። የተፌን በመዶሻ በቃ ሊቀጠቅጥ ፈልጋል እና አላለሁ ዝም ብዬ። ድፍረታችን ደግሞ ና ነው ልቀጥቅጥ ነው የምንለው ያለ ርኅራኄ። ግን የክርስቶስ የሆኑት የራሳቸውን ነው ምን የሚያደርጉት? ወስደው የሚቸነክሩት። ሃሌሉያ። ስለዚህ ቸንክረዋል። ሰላም ነው ያለው። ፍቅር ነው የሚያፈሩት። የመንፈስ ፍሬ ነው የሚያፈሩት ማለት ነው እነዚህ ሰዎች። እንግዲህ በመንፈስ መኖር መመላለስ ስጋን ከክፉ ምኞቱና መሻቱ ጋር የመስቀል ብቃት ይሰጣል። ቅድም ቁጥር 17 ላይ እንደተመለከትነው ያለ መንፈስ ቅዱስ ምሪት ስጋን ከክፉ ምኞቱና መሻቱ ጋር መስቀል በፍጹም አይቻልም። ሮሜ ምዕራፍ 7 ላይ ይህንን ሐዋርያ ጳውሎስ የሚናገር አትችሉም። አለቀ። 4 ነጥብ። በራስህ አትችልም፣ በራስሽ አትችልም፣ በራሴ አልችልም። በመንፈስ ቅዱስ ይቻላል። ይቻላል። በመንፈስ ቅዱስ ዛሬ የምናውጀው ይቻላልን ነው። በመንፈስ ቅዱስ ይቻላል። ትችላለህ፣ ትችያለሽ፣ እችላለሁ። ሃሌሉያ። በምን ከሄድኩኝ? በመንፈስ ቅዱስ ከሄድኩኝ ያደርሰኛል። ወደ ድሉ ቦታ ያደርሰኛል። ወደ አሸናፊው ያደርሰኛል። በአሸናፊው መንገድ ነው የሚመራኝ። ሃሌሉያ። ቅዱስ ስለሆነ ተሸንፈናል። ዛሬ እንመለስ ወደሚናገረን። ሊናገረንም አሁን ዝግጁ ወደ ሆነው ወደ መንፈስ ቅዱስ እንመለስ።
መንፈስ ቅዱስ ከሌለ ባለፈው ምዕራፍ 4 ላይ እንዳየነው የእግዚአብሔር ልጅነታችንን መጠየቅ አለብን። መንፈስ ቅዱስ በውስጣችን የማይሰማን ከሆነ መንፈስ ቅዱስ ከመንፈሳችን ጋር ይናገራል። እንግዲህ እንዲህ ብለን ማስረዳት አንችልም፣ ግን ይናገራል ከመንፈሳችን ጋር። ያን የምናገኘው ጌታችን ኢየሱስ ክርስቶስን የግል መድኃኒታችን አድርገን ስንቀበል ነው። ኢየሱስ ጌታ እንደሆነ ባፍ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናል። እስቲ ሁላችንም ያንን እናድርግ። እስቲ ምናልባት እዚህ ውስጥ ምናልባት በጎን እንትን ያለ ካለ እንደገና ሊል ይችላል። እስቲ ሁላችሁም እጃችሁን አንሱ ከኔ ጋር እኔም ጭምር። እስቲ እንደዚህ እንበል። ሰይጣንን ክጃለሁ፣ አጋንንትን ክጃለሁ፣ ዓለምን ክጃለሁ፣ የሥጋን ሥራ ክጃለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔርም ከሙታን እንዳስነሳው በልቤ አምናለሁ። ጌታ ኢየሱስ ሆይ ስሜን በሕይወት መዝገብ ጻፍ። መንፈስ ቅዱስ ወደ ሕይወቴ ና ግባ። ሃሌሉያ አሜን። አሁን ይህንን ቃል ኪዳን ካረግን መንፈስ ቅዱስ አለ በሕይወታችን፣ ይናገራል፣ ተዘጋጅቷል። ሰማለሁ ካልነው የድል መንገድ ይመራናል። ክብር ለጌታ ይሁን። የድል መንገድ ሲመራን ወደ ምንድን ነው የሚያደርሰን? ቁጥር 18 ላይ ስትመለከቱ ምን ይላል? ቁጥር 18 ላይ ስትመለከቱ በመንፈስ ብትመሩ ግን ምን አይደላችሁም? ከሕግ በታች አይደላችሁም። ከምን በላይ ናችሁ? ከሕግ በላይ ናችሁ። የሀገር ሕግ አለ፣ እንዴት ሆናለሁ ታዲያ እኔ ሕግ አትታዘዝ ካልከኝ ሚል ጥያቄ ጠየቁት ጳውሎስን። ይህ የቆሮንቶስ ሕግ አለ፣ የገላትያ ሀገር ሕግ አለ፣ የዩኤስኤ ሕግ አለ፣ እንዴት ሆናለሁ? የኢትዮጵያ ሕግ አለ፣ እንዴት ሆናለሁ ታዲያ? እንዴ በሕግ አትመሩ በመንፈስ ነው የምትመሩ ካልከን እንዴት እንሆናለን? ሚል ጥያቄ አነሱ። ሲያነሱ ምን አለ? በመንፈስ ስትመላለሱ ሕጉ ከሚጠብቀው በላይ ነው የምትሆኑት እናንተ። ሕጉ ለማን ነው የሚሰራው? ለአመፀኞች ነው። እናንተ ከምን በላይ ትኖራላችሁ? ከሕግ በላይ ትኖራላችሁ። ከሕግ ያለፈ ነው ሕይወታችሁ። የዩኤስኤ ሕግ ከሚፈልገው በላይ ነው። የኢትዮጵያ ሕግ ከሚፈልገው በላይ ነው ሕይወታችሁ። ሕይወታችሁ ከዚያ በላይ ነው የሚለው ሐዋርያ ጳውሎስ በዚህ ክፍል ላይ። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል 5:20 ላይ እና ቁጥር 48 ላይ ያለን ምንድን ነው? ጽድቃችሁ የማንን ጽድቅ ይሆናል? ፍጹም የሆነው የእግዚአብሔር ጽድቅ ከፈሪሳውያን ጽድቅ ያለፈ ይሁን። አድርግና አታድርግ ከሚለው ያለፈ ድንበርና ወሰን የሌለው የእግዚአብሔር ጽድቅ ይሁን ነው ያለው። እንግዲህ ይሄንን የሚያስችለን መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ምን ያደርጋል መሰላችሁ? ያሳየናል። ቸርነት ያለበት ደረጃ ይሄ ነው ይለናል። ከማጋ እያስተያየ በአንድ በኩል ከእግዚአብሔር ጽድቅ ጋር እያስተያየ ቸርነት ያለበት ደረጃ ይሄ ነው ይለኛል። በሌላ በኩል ደግሞ ድካሜን ስለሚያውቅ አይዞ በርታ፣ የጌታ ጸጋ አለ ብሎ ደግሞ ያበረታኛል። ክብር ለጌታ ይሁን። በትክክል ያለንበትን ቦታ፣ ሁኔታ፣ ደረጃችንን የሚነግረን መንፈስ ቅዱስ ነው። መንፈስ ቅዱስ ሲመጣ ስለ ኃጢአት ይወቅሳል ይላል። መንፈስ ቅዱስ ካልወቀሰው ሰው በቃ ጻድቅ ይመስለዋል። እኔ ምንም ክፉ ነገር እንደሆነ አልናገር፣ በሰው ላይ ሐሰት አልመሰክር፣ የሰው አልፈልግ ይላሉ አንዳንድ ሰዎች። ራሳቸውን ከማጋ ስላላስተያዩ ነው። ከእግዚአብሔር ጋር ከእግዚአብሔር ጽድቅ ጋር ከእግዚአብሔር ጽድቅ ጋር ደግሞ ልናስተያይ የምንችለው በአንድ ነገር ብቻ ነው። በምንድን ነው? በመንፈስ ቅዱስ ኃይል ብቻ ነው። ሰው በባህሪው የራሱን ማንነት ማየት የሚችል ማንነት ሰብዕና የለው። አዳም ምን አለ? አዳም ምን ሆንክ? አትብላ ካልኩ በላ ሲለው እግዚአብሔር ምን አለ? ችግሩ ከኔ አይደለም። እግዚአብሔር ሶሪ
አለ። ከማን ነው? ከአንተ ከራስህ ነው ነገሩ። አንተ የሰጠኸኝ ሴትዮ እሷ አረገች። እኔ ታቀኛለህ። ችግሩ ከእሷ ነው። እግዚአብሔር ያው ማሳበቡን ተወ፣ ፍቅር ስለሆነ እንደዚህ ብሎ እያንዳንዱን ነገር እንትን አላለም። ማመኑ ብቻ በቂ ነው። ዋናው መብላቱን ካመነ ብሎ ወደ ሴትዮው ሄደ እንጂ አዳም አው በደልኩ እኮ አጠፋው አላለም። ይሄ የኔና የናንተ ሰብእና ነው። አንቀበልም። እሺ አንልም። እንዴት ሆኖ ነው የምንለው ማለት እንዴት ሆኖ ግን መንፈስ ቅዱስ ሲመጣ ያለንበትን ቦታ ያሳየናል። ክብር ለእግዚአብሔር ይሁን። ለኢሳይያስ አሳይቶታል። ለነ ጴጥሮስ አሳይቷቸዋል። እኔ አለ ኢሳይያስ ከንፈራቸው በረከሱ ሕዝብ መካከል መኖሬ ረክሻለሁ አለ። ኢዮብ እውነትም እግዚአብሔር የመሰከረለት አንዳች እንከን የሌለበት ሰው ነው። እግዚአብሔር እስኪመጣ ድረስ ምን እያለ ቆየ? እኔና እሱ እስቲ ሙግት እንግባ፣ እንዲህ እስቲ በምን ይረታኛል እያለ ስለ በቃ አንዳች ነገር የለ እኔ አልበደልኩም እያለ ይሟገታል። መቼም ችግር ውስጥ ወድቆ እኔ ብርቱ እንደየው ባላየው ችግር ውስጥ ስትገቡ ችግር ይሰብረናል። ትንሽ ነገር ሲነገረን ይሰብረናል። ችግር ውስጥ ካለን ኢዮብ ችግር ውስጥ ገብቶ በላዩ መጥቶበት በፍጹም አልሰራውም፣ አላረኩም። እስቲ ይምጣና ከእግዚአብሔር ጋር እንነጋገር አለ። እግዚአብሔር መጣ። ኢዮብ አለ እድሜ ምናልባት ትልቅ ሳይሆን አይቀርም። ዓለም ሲፈጠር ሳታውቅ አትቀርም። አንተ በጣም እየፎከርክ ነውና እስኪ ተናገር። ዓለምን ስፈጥር እንዴት ነው የፈጠርኩት? ዋላ የምታመጥበትን ጊዜ ታውቃለህ አይደል? እና የሜዳ በሬ እንዴት ነው ይታረስልሃል፣ ይታዘዝልሃል? ኧረ ዋናውን አውራውን እንስሳ ደግሞ የፈጠርኩት እኔ ብሎ በአፍንጫው እንጥሽታ እሳት የሚተፋውን ይነግረዋል። ኢዮብ ምን አለ? እከራከራለሁ ያለው ሰውዬ በቃኝ ሁለተኛ አልደግምም አለ። ሃሌሉያ! እግዚአብሔርን ቅድስናና ታላቅነቱን አየ። ይሄኔ ነው ሰው ራሱን ማየት የሚችለው ማለት ነው። ሌላው የመጨረሻውና ትልቁ ምንድነው ብለን ካልን የመንፈስ ቅዱስ ፍሬን ማፍራት እንችላለን። በመንፈስ ስንመራ የመንፈስ ቅዱስ ፍሬ ቤት ገብተን እናርፋለን። ተመልከቱ ቁጥር 22 እና 23 ላይ እንዴት ደስ ይላል። የመንፈስ ፍሬ ግን ፍቅር። የማ ፍቅር? የማ ፍቅር? የክርስቶስ ፍቅር እንዴት ነው? እንካ እቀበላለሁ ነው እንዴ? አይደለም። ምንድን ነው? ኤልስዬ ካረገችልኝ እኔም ማረግላታለሁ ነው እንዴ? ቸሬ ካረገልኝ ነው ማረግለት ነው የምትለው ኤልሲ? በክርስቶስ ፍቅር አይደለም። የክርስቶስ ፍቅር ለተሰበረው ነው፣ ጉዳቱ ስላለው ነው፣ ለተቸገረው ነው። ይህንን ፍሬ ያፈራለሁ ብለው ይሄዳል። አልፎ ነው የሚሄደው። ቤታቸውን አረሰባቸው አሉ። ከእምነት አባቶቻችን አንዱን ቤታቸውን ድንበራቸውን ያርሳል። ለወንጌል መስክረው ሲመጡ አረ ድንበራችን አረሰ አይዞሽ ይላሉ። አንድ ጊዜ ደግሞ ጎረቤታቸው እኮ ነው በራፉን አረሰው። እሳቸው ሲመጡ እሷ ተንገብግባ ልትናገር ስትል እሱ ምንድነው ያለው? እሳቸው ምንድነው ያሉት? የወንጌል አርበኛው ሰው ቶሎ በይ ቡና አዘጋጅ፣ ቁርስ አዘጋጅ፣ ምግብ አዘጋጅ፣ ደክሞታል አርሶ ብሎ ቡና አዘጋጅተው ምን አረጉ? አያችሁ የክርስቶስ ፍቅር
እና አሻም እርሻ ላይ ያላችሁ ኑ። ሰውየው ምን ሆነ? ከዛ በኋላ በቃ ጮህ፣ አለቀሰ። አንዷ ሴትዮ ደግሞ ያደረገችውን ሰምታችሁ ሊሆን ይችላል። ሌላዋን እንደዚህ በክርስቶስ ፍቅር የተሞላቸዋን ትለበልባታለች፣ ታጦዛታለች፣ ትላታለች፣ ታጮላታለች፣ ትላታለች። ዛችኛው ዝም ብላ ትሰማለች። ብትመልስ እንግዲህ ቢቱ ልትልክ ነው እንደገና ሌላ ምሳሌ። ያቺ ዝም ብላ ትሰማለች። በክርስቶስ ፍቅር ነው አለች። ከዛ በኋላ እኮ ነው ጨረሽ አለቻት። አለች፣ ገደለችኝ አለች። ራሷ ተሰበረች። መለሰ። የክርስቶስ ፍቅር እንደዚህ ነው። ይሄን ያፈራል። የዓለምን ፍቅር አይደለም። ዓለም እንካ በንካ ነው። ይሄ የምንድን ነው? የጻፎች የቀራጮች ፍቅር ነው። ይሄ አድርግን ላድርግልህ። ጌታ ኢየሱስ ክርስቶስ ፍቅር ግን ምንን መውደድ ነው አለ? ማንም መውደድ፣ ጠላትን መውደድ። እየተቃወመ ያለንን ሰው ዛሬም ጠላት የሆነው ዛሬም የሚቃወመንን ዛሬም ጥላቻ ያለበትን ሰውዬ ነው መውደድ የክርስቶስ ፍቅር። ያ ሊሆን የሚችለው በምን ስንሄድ ነው እንዴ? እንኳን ጠላት እንትን ልንል ቀርቶ ትንሽ ኮሽ ሲል አንችልም። ያንዳንዱ ነገር አጸፋ መመለስ ነው የምንፈልገው። በመንፈስ ስንመራ ግን ጠላት እንኳን የሆነውን የመውደድ እውነተኛው የክርስቶስ ፍቅር በእኛ ሕይወት ውስጥ ይገለጣል፣ ይፈሳል ለማለት ነው። ከዚህ መፍትሄ ነው ያለው ማለት ነው። በክርስቶስ ፍቅር በሚመራ ሰው ባለበት ቦታ ምንድን ነው ያለው? መፍትሄ ነው ያለው፣ መድኃኒት ነው ያለው፣ ፈውስ ነው ያለው፣ እረፍት ነው ያለው። ጫጫታ የለም፣ ጩኸት የለም፣ መናቆር የለም፣ ምሬት የለም። ፈውስ ያደርጋል የክርስቶስ ፍቅር። ሃሌሉያ! ከወደደ ይፈወሳል፣ ካልወደደ ተነቅሎ ነው የሚሄደው። እንደ ይሁዳ ማለት ነው። ክርስቶስ እስከ መጨረሻ ድረስ ፍቅር አሳየው፣ እምቢ አለ። ራሱን ነው ነቅሎ የሄደው። የክርስቶስ ፍቅር መስዋዕት ሲሆን በመንፈስ ሲፈራ እንደዚያ ነው የሚሆነው ማለት ነው። ኦኬ፣ ሌሎቹንም አንብብም፣ በቃ እንጨርሳለን። ፍቅር፣ ደስታ አለን ወይ? ደስታ፣ ሰላም አለን ወይ? ውስጣችን ሰላም ነው። አሁን ወደ መንፈስ እንመለስ። ሰላም ከሌለን ትዕግስት አለን የለንም? ከሌለን እንመለስ በመንፈስ ወደ መመራት። ቸርነት አለን፣ በጎነት፣ እምነት አለን ወይስ መንቀጥቀጥ መናወጥ ነው ያለን? የዋህነት አለን? ካለን በመንፈስ እየተመራን ይልና ሐዋርያ ጳውሎስ እንደዚህ ይላል፣ እንደዚህ ያሉትን ሕግ የሚከለክል የለም። የአሜሪካ ሕግ አይከለክልም። ይሄማ በጣም ተፈላጊ ነገር አይደለም እንዴ? በጣም ተፈላጊ ነገር፣ እውቅና የሚሰጠው ነገር ነው ብሎ ይላል። እንግዲህ በመንፈስ መመራት የመንፈስ ቅዱስ ፍሬዎችን ወደ ማጎምራት ያደርሰናል። እንግዲህ በዚህ ክፍል የተመለከትነው ምንድን ነው? ሕግ ወደ እስራት፣ መንፈስ ቅዱስ ግን ወደ ነፃነት ያደርሳል። ሕግ የሥጋን ነገር ያፈራል፣ መንፈስ ቅዱስ የመንፈስን ፍሬ ያፈራል። ሕግ መታጎልን፣ ስታግኔሽንን፣ ፍረስትሬሽንን ያመጣል። መንፈስ ቅዱስ ግን እረፍትን፣ እርካታን ያመጣል። እንግዲህ ዛሬ እግዚአብሔር ጥሪ በክርስቶስ ነፃነት ጸንተን እንድንቆምና በመንፈስ ቅዱስ እንድንመላለስ ነው። እንጸልያለን። በእጅ መዳፍ እኔ ቀርቻለሁ፣ አልተውህም፣ ቅጥሮችህም ሁሌ በፊቴ ናቸው። አረሳህም፣ እናት እንኳን ልጇን ትረሳ ይሆናል። ለአንድ አፍታም ልተውህ ሆዴ መች ይችላል። በእጄ መዳፍ
እኔ ቀርቻለሁ አልተውህም ቅጥሮችም ሁሌ በፊቴ ናቸው አረሳህም እናት እንኳን ልጇን ትረሳ ይሆናል ለአንድ አፍታም ልተው ሆዴ መች ይችላል። እግዚአብሔር ዛሬ ያመጣልን መልእክት ስለሚወደን ነው፣ ስላልተወንና ስለማይተወን ነው እንጂ ሊተወን አይደለም። አልተውህም ልጄ አልተውሽም ልጄ ነው የሚለን። ክብር ለጌታ ይሆን። አልተውህም፣ አልጥልህም፣ አልረሳህም። እንዴት ረሳሃል? በእጄ መዳፍ በችንካሬ ነው የጻፍኩህ፣ በአክሊለ ስክ ነው የጻፍኩህ። ራሴ ተመቶ ነው የጻፍኩህ። ሐሞት ጠጥቼ ነው የጻፍኩህ። የደም ላብ አልቦኝ ነው የጻፍኩህ። አልረሳህም ልጄ አልረሳሽም። ብዙ እረፍት አለ። ነይ ልጄ ና ልጄ ነው የሚለን ጌታ። አዎን ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎን ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎን ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ። አንተን የሚታመኑ አያፍሩም። ክብር ለአንተ ይሁን። አንተን የተደገፉ አይወድቁም። ስምህ የተባረከ ይሆን። ቢያመነቱ እንኳን ተስፋ አይቆርጡም። ስምህ የተባረከ ይሆን። ቢመቱ አይገደሉም። ስምህ የተባረከ ይሆን። እናመሰግናለን። ከፍ በል። ስምህ ይባረክ። እንወድሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም